ሰላም ክብራትና ክብራን እንደምን አረፈዳችሁ። ቶክ ስፖርት አማርኛ ተመልሰናል። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ፣ ኮሜንት ሳጥኑ ላይ ሀሳብ አስተያየታችሁን ጻፉልን። እኛም መልሰን ወደ እናንተ ምናደርሰው ይሆናል። በነገራችን ላይ ዛሬ ምን ጀመረው ፕሮግራማችንን ትላንት አርሰናል ከማድሪድ በኳርተር ፋይናል በተገናኙበት አጋጣሚ ትላንት እንግዲህ ውጤቱን ሁላችንም ተመልክተናል። አዎ በጣም የሚገርም ያልተጠበቀ ውጤት የተመዘገበበት ጨዋታ ነው። ስለሱ ብዙ ነገሮች እናነሳለን ዛሬ። እንግዲህ ትላንትናም ቪዲዮ ሰርተን ነበረ፣ ገብታችሁ እሱንም ማየት ትችላላችሁ። አው ትላንት እንደውም ከ2006 ላይ በነ ቲቲ ሄነሪ በአንድ ጎል ብቻ የመጀመሪያው ጨዋታው በነገራችን ላይ አዊ ነበር ያኔ እና በሱ ጎል ብቻ አርሰናል ታሪክ ነበረው ከማድሪድ ጋር እንደ የተገናኙት። በተገናኙበትም በመጀመሪያው ጨዋታ አርሰናል 1-0 አሸንፎ እንዳለፈ ነበረ ታሪክ የሚዘግበው። አዎ ከእንግሊዝ ቲሞች እንግዲህ ማድሪድን በርናቦ ድረስ ሄዶ ያሸነፈው ቲም አርሰናል እንደሆነ እየተዘገበ ይገኛል። እውነታውም ነው። ብቸኛው ማድሪድን በበርናቦ ሄዶ ያሸነፈው ቲም አርሰናል ነው። ትናንት ደግሞ ለማመን በሚከብድ መልኩ አርሰናል ሪያል ማድሪድን 3-0 አሸንፎታል። አዎ ኢሚዲየትሊ ጠርቶ እንግዲህ ጋብዞ ነው ያስቀየመው ማለት ይቻላል። የሚገራርም የጨዋታ ሁነቶች የተመዘገበበት ጨዋታ ነው። እውነት ነው። እንግዲህ ትናንትና በጣም በአስገራሚ ሁኔታ ዴክላን ራይስ በጣም ኮከብ ሆኖ ደምቆ ያመሸበትን ምሽት ነበረ። በነገራችን ላይ ዴክላን ራይስ ለመጀመሪያ ጊዜ ነው ፍሪኪክ ወይም ደግሞ ዳይሬክት ፍሪኪክ ሲያገባ። ኢቨን የቅጣት ምቶች ራሱ ብዙ ሲመታ አንመለከተው። ትናንትና ግን በቡካዮ ሳካ ይሁንታን አግኝቶ እንደውም እኔ በጣም ያስገረመኝ ነገር የሴት ፒስ አሰልጣኝ ኒኮላስ ጆቪር እና ኦዲጋርድ ኳሱን ክሮስ እንዲያደርገው ነበር የፈለጉት። ግን ያው ቡካዮ ሳካ የመምታት ፍላጎት ካለ እንደዚህ አይነት ስሜት ከተሰማ ምታው አይነት ነገር። ኋላም ጆቪርም የሆነ እንዲህ ከርብ ነገር በእጁ ሲያሳየው ተመልክተናል። በእውነት ድንቅ ጎል አስቆጥሮ በጣም አስገራሚ ጎል። በጣም ለማመን የማይታመን ምሽት ነው ያሳለፈው ዴክላን ራይስ። ልጁ በቃ የቆሙ ኳሶችን የሚያሻማቸውን ካየ እነ ሳካ ኦዲጋርድ ከሚያደርጉት ኳስ በላይ የእሱ ኢፌክቲቭ ናቸው። ብዙ ጊዜ ካየ ኳሶቹ በጣም አኩሬሲን የጠበቀ ኳስ ነው ሁሌ የሚጠላቸው ኳሶች። አሁን ደግሞ በቅጣት ምት መጥተዋል ማለት ነው። ያው በጣም በአስገራሚ ሁኔታ ትላንት ማድሪድን እንደ ቲም ነው በነገራችን ላይ በጣም የተመለከትኩት ነገር ነኝ። አንዳንድ ጊዜ ይሄ በቃ የስኪል ሊኖር ይችላል፣ የግል ብቃት በጣም ሊኖር ይችላል። በቃ እግር ኳስ ላይ የግል ብቃት ብቻ አይደለም። ላይክ አንድ ተጫዋች እንደ አንድ በቃ እንደ ብቃቱ ወይም እንደሱ ቴክኒክ ብቻ ሳይሆን እንደ ቲም ነው። በቃ ዋናው ነገር ቲም መሆኑ እንደ ቡድን ሆኖ ኳስ የተጫዋቾች ስብስብ ነው። የሆነ በግሩፕ አድርገህ የምታሸንፈው ነው እንጂ በግለሰብ ምንም እንደማታመጣ። ቴኒስ አይደለም፣ የግል ብቃት ብቻ አይጠቅምም። እሱም በደንብ ያየንበት ምሽት ነው የትናንትናው ምሽት። እንግዲህ በጣም እንግዲህ በሚያስገርም ሁኔታ አርሰናል ከሞላ ጎደል እኔ እንጃ ምንም እንከን አልተመለከትንም ትናንትና። ኢቨን በጉዳት የተቸገረ ቲም ራሱ አይመስልም። ምክንያቱም ብዙ ቻንሶች ክሬት ተደርገዋል። በጣም ቆንጆ ሙከሮች ተመልክተናል። ኢቨን ቲቦ ኮርቱሃ በእውነት ይሄ ድንቅ በረኛ መነሳት አለበት። በጣም በማድሪድ በኩል አንድ ያላቸው ሲጀመር የነበረው ሜዳ ውስጥ ማለት የሆነ አፋችንን ሞልተን ማውራት የምንችለው ስለ ኮርቱሃ ነው። ቲሙን ተሸክመው ነው የወጣው ብቻውን። ደብል ሴቮችን ሲያደርግ ነበር ከአንድም ሁለቴ። ይህንን ስትመለከት እንግዲህ ማድሪድን እንደውም ከ3 ጎል በላይ እንዳይቆጠርበት ያደረገው አንደኛው ኮርቱሃ እንደተለመደው ጠንካራ መሆን ነው። በጣም ብቻ በጨዋታው በጣም ብዙ አስገራሚ ነገሮች ተከስተዋል። በዛ ላይ ደግሞ የአርሰናል የተከላካዮች ራሱ በጣም የሚገርም ብቃት ላይ ነበሩ። ቪኒሲየስ ጁኒየርን ሊያጫውቱት አልቻሉም። ሜምባፔ እንደ ልቡ እንዲጫወት ሳሊባ እድል አልሰጠውም። በዚህ በኩል ደግሞ ሮድሪጎን ከጨዋታ ውጪ ነው ያደረገው። ሮድሪጎ በዛ በኩል ኳስ እየሄደ አልነበረም። በጣም በቃ ሉዊስ ስኬሊ በነገራችን ላይ እኔ ላይክ ሁሉም ሰው ትላንትና በጣም በርካታ ሰዎች የሉዊስ ስኬሊ አጨዋወት በጣም እንደተመቻቸው የተናገሩ ነበረ። ምክንያቱም ይሄ ፉልባክ ብቻ አይደለም፣ በቃ የትክክለኛ ኢንቨርትድ ሚድፊልድ ሆኖ በቃ ፓርቲ የሚያግዝበት መንገድ፣ ቡድኑ ቢውልድ አፕ ሲያደርግ የሚያደራጅበት መንገድ ይሄ ትንሽ ልጅ አይመስልም። ይሄ 18 ዓመት ታዳጊ አይመስልም። እንደውም ሳየው እሱን የለም ብዙ ጊዜ ካየኸው አሁን እንደዚህ አይነት ተጫዋቾች የሆነ ስኪል ያላቸው ተጫዋቾች አሁን የኤቨርተኑን ጨዋታ ማንሳት እንችላለን። የሆነ ሲሊ ሚስቴክ ሰርቶ ፔናልቲ ያሰጥቷል። የሆነ ከኋላ ከምታደርገው ይህን ልጅ እንደውም እድል እየሰጠህ ዊንጎችንም እንዲሞክር ብታደርገው በጣም ስኪልድ ነው ልጁ።
እይታው የሚገርም ነው። ፓሶቹ በጣም የተጠኑ ፓስ ነው የሚያደርገው። ካየኸው የሆነ ታዳጊ አይመስልም። አዎ በነገራችን ላይ ሉዊስ ስኬሊ ዚንቼንኮ የመጣ አመት በአካዳሚ ነበር እንግዲህ በዛን ወቅትና የዚንቼንኮን ክፍተት ተመልክቶ አርቴታ ነው ለዚህ ያበቃው እንጂ ልጅ እኮ የኦፌንሲቭ ሚድፊልደር ነው። ላይክ 8 ቁጥር 10 ቁጥር አማካኝ ቦታ የሚጫወት ተጫዋች ነበረ። ግን ይሄንን ልጅ ነው ወደ ሌፍት ባክ ወስዶ የግራ ክንፍ ተጫዋች ነው፣ የግራ እግር ተጫዋች ነውና በግራ እግሩ አንድ የመሃሉን ነገር ይረዳዋል። ኢንቨርትድ ሆኖ እንዲጫወት አይቸገርም። ሁለት ደግሞ በፉል ባክም ኳስ የመንጠቅን ስኪል የዲፌንሲቭ ላይን አጠባበቁን በደንብ እውነት በዚህ ልጅ አርቴታ በጣም ሊመሰገን ይገባዋል። አርቴታ ከእንደዚህ አይነት ጉዳዮች ጋር ተያይዞ ቤን ዋይትንም እንግዲህ ከሴንተር ባክ ነው ፉል ባክ አድርጎት እንግዲህ ልጁ ምን ያህል ቀይሮት እንግዲህ ሲጮት ያየ ነው። ችግር የለበትም ተጫዋች የሆነ ኢንቨርትድ እንዲሆኑ ማድረግ አርቴታ በቃ የሆነ ስኪል ሊሆነበትም ነገር ይመስለኛል። ኢቨን ቲምበርን መመልከት ይችላል። ቲምበርንም ምን አይነት ተጫዋች እንዳደረገው ቲምበርን እናውቀዋለን። የመሀል ተከላካይ ነው። አሁን በቀኝ ክንፍ ተከላካይ፣ ከዚህ በፊት ደግሞ በግራ ክንፍ አርሰናል በተቸገረበት በመከላከል መስመር የሚያግዝ ተጫዋች ነው። ይሄ በጣም አስደናቂ ነገር ነው። ይሄ የሚያሳየው የአርቴታን ትልቅ ኮችነት ነው። እውነቴን ነው የምልህ አንቸሎቲን በቃ ይሄ ከዝም አሰኝቶ አስደብሮት አስከፍቶት ነው ወደ በርናባው ወደ ማድሪድ የመለሷቸው ማለት ነው። እውነት ነው። እኔ ብዙ የአርሰናል ደጋፊዎችን እንደውም በአጋጣሚም የለም ስለ አርቴታ ብዙ ጊዜ የሆነ ወይ ሲሸነፍ ወይ ቡድኑ እንትን ሲያጣ በቃው እስካሁን ታግሰናል ምናምን ይላሉ ማለት ነው። ይሄ አሰልጣኝ ግን ማለት ነው አርሰናልን የለቀቀ ጊዜ በጣም ብዙ ነገር ክፍተት እንደሚኖር እኔ በግሌ እንደዚያ ነው የሚሰማኝ። ያው የደጋፊው ነገር አይ ቲንክ እኔ ይገባኛል። የምትጋራቸው ነገር ይኖራል። ብዙ ጊዜ ያው ደጋፊ ጠብቆ ውጤት ይፈልጋል፣ ነገሮች ማሸነፍ ይፈልጋል፣ ዋንጫ ማሸነፍ ይፈልጋል። አንዳንድ ጊዜ ደግሞ እንደ እድልም ሆኖ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። በእርግጥ ግን አርቴታን ብቃቱን ወይ ደግሞ ስለማይችል አይደለም። አርቴታ አንዳንድ ጊዜ ከድል ጋርም ይገናኛል። የዳኞችም ጉዳይ አለ፣ የሪፈሪ ጉዳይም አለ። ብዙ ነገር አያይዘን ማውራት እንችላለን። ከዛ በተጨማሪ ግን በእውነት አርሰናል በጣም ድንቅ ነበረ። ከዚህ በፊት ታሪክ የሚባል ነገር አንዳንድ ጊዜ ይደገማል ወይም ደግሞ የሆነ ምን ልበል ተጽዕኖ ያሳድርባል። ትራውማ ምናምን ነገሮች ይፈጠራሉ እና ማድሪድ በጣም ተቸግሮ እንደ ትንሽዬ ሕፃን ልጅ በአርሰናል ጉያ ስር የተጨመደደ ወረቀት አስመስለውት ነበር። በጣም እና ከዚህ ጨዋታ ጋር ተያይዞ እንግዲህ መነሳት ያለበት ነገር ሳካ እንዴት ነው የሆነ አንድ ተጫዋች ተጎድቶ ሲመለስ በዚህ መጠን እንዴት ፐርፎርም ማድረግ ይችላል? ያሁን ከማድሪድ ጋር ስትጫወት እኔ በቃ በጣም ነው የገረመኝ። እንደውም የነ ሃቨርት አለመኖር ብዙ ኳሶች ወደ ጎል እንዳይቆጠሩ አደረገ እንጂ ከመስመር እየተነሳ ወደ መሀል የሚያደርጋቸው ፓሶች የሚገራርሙ ኢፌክቲቭ የሆኑ ኳሶች ናቸው። ተከላካዮቹ አይደርሱባቸውም፣ ግን ትክክለኛ ጨራሽ ስለሌለ ነው እነዛ ኳሶችም ሲባክኑ የነበረው እንጂ ሳካንም አለማድነቅ አይቻልም በዚህ ጨዋታ። እውነት ነው። ሳካን በጣም ጥሩ ነበረ። ያው የሳካን ጉዳይ እውነትህን ነው። ከጉዳት ተመልሶ በዚህ ደረጃ ሙሉ ፊትነሱን ሳያገኝ ግን በጣም የሚያሳየው ጥረት የሚያደርገው ነገር ሁሉ የሚያስመሰግነው ነበረ። በእውነት ይህ ስታርቦይ በጣም ከነዚህ ከዋክብቶች ጋር በዚህ ከትናንት በስቲያ ቀርቦለት ነበር ጥያቄ ከነ ቪኒሲየስ ከነ ኤምባፔ ብቃትህ ምን ያህል ይልቃል የሚል አይነት ጥያቄ ጠይቆ በቃ የራሱን ፐርሰናል ወይም ደግሞ ኮንፊደንሱን የሚያሳይ ምላሽ ነበር የመለሰውና ሳካ በእውነት በጣም ድንቅ ተጫዋች ነው። አርሰናል በዚህ አይነት እንደ ቲም በጣም ቆንጆ ቲም አሳይቶናል ማለት ይቻላል። የሻምፒየንስ ሊግ እንግዲህ አውራው ቲም ማድሪድ እንደሆነ ሁላችንም የምናውቀው ነገር ነው። ግን ትላንትና እሱን ሜንታሊቲ አጥተው ነው ወደ በርናቤው የተመለሱት። ቅድም አንተም እንዳነሳው በነገራችን ላይ እኔ አንድ የተመለከትኩት በጣም የታዘብኩትን ነገር እናንሳና እናበቃለን። ዴክላን ራይስ ከጨዋታው በኋላ ከሰላም እየተባባሉ ነበርና ቤሊንጋም እንዳጋጣሚ ያው እዛው ያው ፌር ፕሌይ ማረለ ተጨባብጠው የምትወጣው ሰላም ሲለው ግን ሰላም ያለበት አቲቲዩድም ደስ አይልም ምናምን ፐርሰናል አድርጎት ነበር ነገሩን። ያው እንግሊዝ ላይም እንግዲህ ለቦታውም ስለሚፎካከሩ በእርግጥ ሁለቱም ቤስት እንደሚሆኑ አይጠራጠርም። ያን ያህል የተመሳሳይ ቦታ ለማጫወቻውን መበለጥን አይፈልጉም። ቲም ሜዳ ላይ ደግሞ እንደዚህ አንዱ በጣም ሻይን ሲያደርግ ይደብራቸዋል። ያው ከእድሜም አንጻር እንግዲህ ቤሊንጋም ልጅነትም ያጠቋል ምናልባት እሱም ነገር ይኖራል። ግን በቃ ዴክላን ራይስ ራሱ የሆነ ትንሽ ምን ሆኖ ነው አይነት ነገር በቪዲዮ ትመለከቱታላችሁ። እንግዲህ የአርሰናል ደጋፊዎች በጠቅላላ እንኳን ደስ አላችሁ ማለት እንፈልጋለን በዚህ ውጤት። እንግዲህ በርናባውን የሚቀጥለው ሳምንት ሮብ ዕለት ያው
አዲስ ነገር ወይም ደግሞ የተለየ ነገር ሚኖር አይመስለኝም። ምክንያቱም እንደኔ ግምት አርሰናል በዚሁ ከቀጠለ የሚያገባም ቲም ነው፣ የሚከላከል ቲም ነው። ጎል የሚያስቆጠርም ከሆነ ውጤቱ ያን ያህል ልዩነት ላይ ኖሮ ይችላል ብዬ አስባለሁ። ልክ ነው። እንግዲህ ማድሪድ እንግዲህ በካምባክ አይታማም፣ ግን ደግሞ አሁን ባለው ደግሞ እንትን አጫወት ለካምባክም በጣም የሚከብድ ነው ብዬ አስባለሁ። በእርግጥ እግር ኳስ ነው፣ እርግጠኛ መሆን ባንችልም እንግዲህ ምናየው ይሆናል። አዎ በነገራችን ላይ እኔ ማድሪድ ካምባክ የታወቀ ነው፣ በጣም ድንቅ ቲም ነው። ግን ምንድነው አርሰናል አሁንም ታሪክ አለው፣ በርናባው ላይ ሄዶ የማሸነፍ ታሪክ አለው እና ይህ የአርሰናል ደግሞ ብቸኛው የእንግሊዝ ቲም ነው በርናባው ላይ ሄዶ የማሸነፍ ታሪክ ያለው። ስለዚህ ያን ያህል የሚያሰጋ ነገር የለም። ታሪክን ይደግማል። 3-0 እኮ አርሰናል ኢሚሬት ላይ ያሸንፋል ብሎ የገመተ ሰው አልነበረም። ማንም የገመተ ሰው የለም። ብዙ ሰዎች እንደውም ትዝብት ውስጥ ገብተዋል። አሁን ወይ ቪዲዮአቸውን ያጥፉት ወይ የሆነ መደበቅ ካልቻሉ የሆነ ነገር ያርጉት እንጂ በጣም ሰው ማሳብ የሆነ እግር ኳስም አይመስልም። ካየኸው የሆነ እንዴ ለበለ አንድ ስክሪፕትድ ነው የሚመስለው። ያለቀ ነገር አድርገው ያስቀምጡ ነበር። እንደሚሸነፍ አርሰናል ሁሉም እርግጠኛ የሆነ ሰው ነበር በብዛት። እውነት ነው። ግን እግር ኳስ እንደዛ አይደለም። እንግዲህ በተቃራኒ ሆነ አልፋለች። አዎ በጣም አሪፍ። እንግዲህ አድማጭ ተመልካቾቻችን ቶክ ስፖርት አማርኛ እንግዲህ ወደ እናንተ አርሰናል ከማድሪድ የነበረውን ጨዋታ በተወሰነች መልኩ ወደ እናንተ ቀጨብ አድርገን አደረሰን። እንግዲህ በተለያየ ፕሮግራም ወደ እናንተ የምንመለስ ይሆናል። ቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ኮሜንት ሳጥኑ ላይ ሀሳብ አስተያየታችሁን ጻፉ፣ አበረታቱን፣ ከጎናችን ሁኑ። እናመሰግናለን።